እኛው ደግሞ የክርስቶስ ኢየሱስ የፍቅሩ ባህሪ አንኮንዲሽናል ነው። ክርስቶስ ኢየሱስ እኛን የወደደበት የፍቅሩ ባህሪ ሲጠና ሁኔታ ላይ የተመሰረተ አይደለም። እንግዲህ እንደምታውቁት የሰው ልጅ ባለመታዘዝ ምክንያት የተነሳ ከእግዚአብሔር ርቆ የሚኖር ፍጥረት ከሆነ ዓመታቶች ተቆጥረዋል። እግዚአብሔር በክርስቶስ ኢየሱስ በኩል ይህን የጠፋውን ሕዝብ ለመመለስ በመጨረሻው ዘመን ልጁን ኢየሱስ ክርስቶስን ወደ ምድር ልኳል። ወደ ምድር ጌታ ኢየሱስ በመምጣት የሰው ልጅ የሰራውን ኃጢአት በሙሉ ተሸክሞ በመስቀል ላይ እርግማን የሌለበት እሱ ስለኛ እርግማን ሆኖ እርግማችንን ተቀብሎ የራሱን ጽድቅ አስለብሶን እኛን በአብ ፊት ፍጹምና ቅዱሳን ሆነን በፊቱ እንድንቀርብ በደሙ አድርጎናል። ይህ በሚሆንበት ጊዜ ግን እግዚአብሔር በልጁ በኢየሱስ በኩል እንደዚህ አይነት ፍቅር ሊገልጥ በወደደ ጊዜ ከኛ የሆነ ሪኳየርመንት ምንም ነገር የለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሮሜ መልእክት ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ስለዚህ ክርስቶስ ስለኛ ብሎ በመስቀል በሞተበት ታይም ላይ ስለኛ ብሎ ዋጋ በከፈለበት ጊዜ ላይ የሰው ልጅ ክርስቶስ ኢየሱስ ራሱን እንዲሰጥ የሚያደርገው ባህሪ አለው ተብሎ ሲጠና ምንም አይነት የለውም። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 5:8 ላይ ምን ይላል? ገና እኛ ምኖች እያለን ኃጢአተኞች ሳለን እግዚአብሔር እኛ ኃጢአተኞች እያለን ክርስቶስን ስለኛ ኃጢአት አሳልፎ እስከ መስጠት ድረስ ወዶናል። በዚህ መረዳት የምንችለው የእግዚአብሔር ፍቅር በአንተ ቸርነት ላይ፣ በአንተ ደግነት ላይ፣ በአንተ መልካምነት ላይ፣ በአንተ ጥሩነት ላይ፣ በአንተ እውቀት ላይ፣ በአንተ ዋትኤቨር ላይ የተመሰረተ ሳይሆን ከእግዚአብሔር ከዘላለማዊ ባህሪ የመነጨ ነው የእግዚአብሔር ፍቅር።